የዕለተ ስቅለት የፍቅር ጉዞ። ዛሬ ዓለም ጸጥ የምትልበት ቀን ነው። ዛሬ ሰማይና ምድር የሚደመሙበት፣ የሰው ልጅ የድኅነት ታሪክ በደም የተጻፈበት ታላቅ ቀን ነው። ዕለተ ዓርብ ከጠዋቱ 3 ሰዓት እስከ ምሽቱ 12 ሰዓታት። በእነዚህ 9 ሰዓታት ውስጥ የተከናወነው ታሪክ ተራ ታሪክ አይደለም። የፈጣሪ ለፍጡራን ያለውን የማይለካ ፍቅር የገለጸበት እንጂ። ከጠዋቱ 3 ሰዓት የፍርዱ መደምደሚያና የጎልጎታ ጉዞ። ፀሐይ በኢየሩሳሌም ሰማይ ላይ ብቅ ስትል፣ የሰው ልጅ መድኃኒት ግን በጲላጦስ አደባባይ ቆሞ ነበር። ከሌሊቱ 6 ሰዓት ጀምሮ ሲገረፍ ሲንገላታና ሲታፋበት ያደረው ጌታ አሁን የመጨረሻው የሞት ፍርድ ተፈረደበት። ያ ክቡር ጀርባው በግርፋት ተቆራርጧል። በራሱ ላይ የሾህ አክሊል ተደፍቶበታል። ደሙ ከግንባሩ እየፈሰሰ ዓይኑን ይጋርደዋል። ስቀለው ስቀለው የሚለው የሕዝቡ ጩኸት አየሩን ሞልቶታል። በዚያ በዛለ ትከሻው ላይ ከባድ መስቀል ተጫነ። እያንዳንዱ እርምጃው የሕማም ነበር። በኢየሩሳሌም አውራ ጎዳናዎች ላይ እየወደቀና እየተነሳ እናቱ ማርያም በሩቅ ሆና በለቅሶ ስትከተለው፣ እርሱ ግን ለሰው ልጅ ሲል ያንን የመከራ መንገድ በዝምታ ተጓዘው። ከቀኑ 6 ሰዓት በመስቀል ላይ መቸንከር። ፀሐይ እኩለ ቀን ላይ ስትደርስ ዓለም እይታው የማይታወቀውን ትዕይንቶች አየች። ጎልጎታ ተራራ ላይ ደረሱ። ያንን ዓለምን የፈጠረ እጅ፣ ለምጻሞችን ያነጻ፣ ዕውሮችን ያበራ እጅ በረጅምና ዝገታ ሚስማሮች ከመስቀል ላይ ተቸነከረ። ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ሁሉም በየቦታቸው ላይ ቸነከሩት። እግሮቹ ተደራርበው ተቸነከሩ። መስቀሉ ወደ ላይ ሲቆም የሰውነት ክብደቱ በሙሉ በሚስማሮቹ ላይ አረፈ። ሕመሙ ሊነገር የማይችል ነበር። ነገር ግን በዚህ ሁሉ ስቃይ ውስጥ ከመለኮታዊ አንደበቱ የወጣው ቃል የሚያስደንቅ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ጥላቻን በፍቅር በቀልን በምህረት የገደለበት ሰዓት ነበር። ከቀኑ 6 ሰዓት እስከ 9 ሰዓት ድቅድቅ ጨለማ ሆነ። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ድቅድቅ ጨለማ ሆነ። ፀሐይ ብርሃኗን ሰወረች። ፈጣሪዋ ሲሰቀል ማየት አልቻለችምና ጨለመች። በመስቀሉ ስር ጥቂት ሰዎች ብቻ ቀርተዋል። እናቱ ቅድስት ድንግል ማርያም፣ ወንጌላዊ ዮሐንስና መቅደላዊት ማርያም ብቻ። ጌታ በመስቀል ላይ ሆኖ እናቱን ለደቀ መዝሙሩ ለእናቱ አደራ ሰጠ። እነኋት እናትህ፣ እነሆ ልጅሽ አለ። በዚህ ጨለማ ውስጥ ጌታ 7ቱን ቃላቶች ተናገረ። ጥሙን ገለጻ፣ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ በማለት የሰው ልጅ መረሳትና መተውን እርሱ ተቀብሏል። ከቀኑ 9 ሰዓት ተፈጸመ። 9 ሰዓት ሲሆን ጌታ በታላቅ ድምፅ ጮኸ፣ ተፈጸመ አለ። አዎ የሰው ልጅ የባርነት ዘመን አበቃ። የሞት ሰንሰለት ተሰበረ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፈቃዱ ለየ። በዚያች ቅጽበት የወታደሮቹ አለቃ አንድ ትእዛዝ ሰጠ። ትእዛዙን ያደረገው ሌንጊዮን ለተባለ ወታደር ነበር። መሞቱን እናውቅ ዘንድ ሂዱና ደረቱን በጦር ውጋው አለው። ሌንጊዮንም ያለቃውን ትእዛዝ ለመፈጸም ሲል ጌታውን ከደረቱ በታች ያለው አካሉ ላይ በጦር ወጋው። የሌንጊዮን አንዱ ዓይኑ ለዓመታት ማየት አትችልም ነበር። በወጋው ሰዓትም ከጌታችን መድኃኒታችን ከኢየሱስ ክርስቶስ ጎን ማይገቦ ፈሰሰ። ማይገቦ ማለት ደምና ነጭ ነገር የቀላቀለ ማለት ነው። ይህ ማይገቦ በሌንጊዮን ዓይን ውስጥ ጠብ ማለት ሲጀምር ለብዙ ጊዜያት ብርሃንን አይታ የማታውቀው የሌንጊዮን ዓይን ማየት ጀመረች። ኦ አምላኬ እያለ ሌንጊዮን ተንበረከከ። በዚያች ቅጽበት የመቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ምድር ተናወጠች። አለቶች ተሰነጠቁ። መቃብሮች ተከፈቱ። የመቶ አለቃው በፍርሃት ሆኖ በእውነት ይህ የእግዚአብሔር ልጅ ነበር ብሎ መሰከረ። ከሰዓት በኋላ እስከ ምሽቱ 12 ሰዓት
ከመስቀል መውረድና ቀብር። ፀሐይ ወደ መጥለቋ እያዘመመች ነው። የክብሩ ጌታ ግን አሁንም በመስቀል ላይ ሆኖ ተሰቅሎ ይታያል። ዮሴፍና ኒቆዲሞስ የተባሉ ደቀ መዛሙርት በድፍረት ወደ ጲላጦስ ሄደው የጌታን ሥጋ ለመኑ። ከቀኑ 10 ሰዓት አካባቢ እነዚያ ክቡር ሚስማሮች ከመስቀሉ ላይ በጥንቃቄ ነቀሏቸው። የደከመውና የቆሰለውን ሥጋው ከመስቀል ወረደ። እናቱ ማርያምም ያንን በደም የተጨማለቀ ልጇን በጭኗ ላይ አስተኝታ ስታለቅስ ሰማይና ምድር አብረዋት ያለቅሱ ይመስል ነበር። በንጹህ በፍታ ከፈኑት፣ በአዲስ መቃብር ውስጥም አኖሩት። መቃብሩም በትልቅ ድንጋይ ተዘጋ። 12 ሰዓት ሲሆን ሁሉም ነገር ጸጥ ረጭ አለ። ዓለም ዝም አለች። ጌታ በመቃብር ውስጥም አረፈ። ነገር ግን ይህ ዝምታ የሽንፈት ሳይሆን የድል ዋዜማ ነበር። ሞትን በሞቱ ሊሽር ወደ ሲኦል የወረደው የሰው ልጅን ነፃነት ያወጀበት ታላቅ የፍቅር መስዋዕትነት እዚህ ላይ ተደመደመ። ለኛ ሲል የቆሰለ፣ ለኛ ሲል የሞተ፣ ለኛ ሲል በመቃብር ያደረው ጌታ ፍቅር ሁሌም በልባችን ይኑር። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።